ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። እንግዲህ ከዚህ በኋላ በአዲሱ ዓመት ስለ ኢትዮጵያ ታሪክ በተከታታይ የምንማር ይሆናል። ለዛሬ ይዤላችሁ የምቀርበው ታሪክ ለምን እንማራለን ወይም ታሪክ መማር ለምን ያስፈልገናል በሚል አርዕስት ይሆናል። መልካም ቆይታ። በመጀመሪያ ደረጃ እንግዲህ ታሪክ ማወቅ ያለብን በተለይ ኢትዮጵያውያን ብዙ ጊዜ የተነገረ ይመስለናል እንጂ ስለ ራሳችን ታሪክ እንድንማር አልተደረገም። ስለ ኢትዮጵያ ታሪክ፣ ስለ ማንነታችን እውነተኛውን ታሪክ እንድንማር አልተደረገም። ስለዚህ ታሪክን መማር እንኳን ለምን እንደሚጠቅም የተገነዘብን አይመስለኝም። ልክ እንደ ሌላው ሀገር ላይ ወይም በስደት በሄድንባቸው ሀገር ላይ የዛ ሀገር የትምህርት ሲስተም ወይም የትምህርት አሰጣጥ ስንመለከት ኢትዮጵያ ውስጥ እውነት ታሪክ ትምህርት ተሰጥቷል የሚለው ጥያቄ ውስጥ የሚያስገባ ነው። ስለዚህ በዓለም ያሉ ሀገራት ለምንድን ነው ለዜጎቻቸው ታሪክን የሚያስተምሩት ብሎ ማየት ተገቢ ይመስለኛል። በተለይ እንደኔ ግምገማ ኢትዮጵያ ውስጥ ያሉ ችግሮች ሁሉ ሊፈቱ የሚችሉት በመጀመሪያ ስለ ኢትዮጵያ ያለን ወይም ስለ ኢትዮጵያ ያለን ታሪክ ግንዛቤ በጣም የተሳሳተ ስለሆነም ነው። ተማርን እንኳን ወይም ተሰጠ እንኳን የሚባለው ትምህርት እንዲሰጥ የተደረገው በቅኝ ገዢዎች ስለሆነ ያ የትምህርቱ አሰጣጥ እውነተኛውን የኢትዮጵያ ታሪክ ያንጸባረቀ ነው የሚል ግምት የለኝም። ብዙዎች ሰዎችም በዚህ ይስማማሉ። ስለዚህ ከመጀመሪያው ለምንድነው ታሪክ የምንማረው? ስለ ታሪክ ያለን ራሱ አመለካከት በጣም የተዛባ ነው። ወይም ታሪክን እንድንፈራ ተደርገናል። ምክንያቱም ብዙ ጊዜ በታሪክ ውስጥ ያሉ ነገሮች የሚመስለን ግጭቶች የተሞሉበት በተለይ የኢትዮጵያ ታሪክ የሚመስለን ግጭቶች የተሞሉበት በጣም ፖለቲከኞች የኢትዮጵያን ታሪክ በመጠቀም በጣም የተሳሳተ መረጃዎችን የሚያስተላልፉበት እና ብዙውን ሰው እውነተኛውን የኢትዮጵያ ታሪክ ማወቅ የተሳነበት እና ታሪክን ራሱ መማር እንደ ፖለቲካ ወይም እንደ አሉታዊ ነገር ነው የሚያስቡት። ስለዚህ ያ መታረም አለበት፣ ያ መስተካከል አለበት። በተለይ የኢትዮጵያን ታሪክ ስናይ በተለይ ትውልዱ ሲማር ከሚያስበው በላይ በጣም ደግሞ አስፈላጊ መሆኑን ይረዳል። ስለዚህ ለምንድነው ታሪክን የምንማረው? አንደኛ ታሪክን የምንማርበት ምክንያት ሕዝባችንን ለመረዳት ነው ወይም ራሳችንን ለማወቅ ነው። ወይም የአንድን ማህበረሰብ ማንነት መረዳት የምንችለው ወይም የአንድን ሀገር ማንነት ወይም የአንድን ሀገር ሕዝብ ማንነት ልናውቅ የምንችለው ወይም የዓለማችንን ህብረተሰብ ማህበረሰብ ምንነትና ማንነት ልናውቅ የምንችለው ታሪክ በመማር ነው። ወደ ኋላ ሄደን ስለዛ ህዝብ ታሪክ በማጥናት የዛን ህብረተሰብ ማንነት ምንነት መረዳት እንችላለን። በተለየ መልኩ ታሪክ የአንድን ህብረተሰብ ምናልባት 70% የሚጠጋውን ማንነት ማወቅ የምንችለው በታሪክ ነው። ሌሎች የትምህርት አሰጣጦች ሊኖሩ፣ ለምሳሌ ሶሻል ስተዲ የሚባለው የማህበረሰብ ጥናት ሊሆን ይችላል፣ ጂኦግራፊ ሊሆን ይችላል። እነዚህ አካባቢዎች ወይም ካልቸራል ጂኦግራፊ የሚባል ነገር አለ። እነዚህ ትምህርቶች በተጨማሪነት የአንድ ማህበረሰብን ለማወቅ ወይም አሁናዊ ያለውን ሁኔታ ለማወቅ ቢረዳንም ታሪክ ግን ወደ ኋላ ሄዶ የዛን ህብረተሰብ ማንነት የሚነግረን ይሆናል። ስለዚህ ታሪክን መማር ያለብን ማንነታችን ለማወቅ
የሌላውንም ማህበረሰብ ማንነት ለማወቅ የዓለማችንንም ሁኔታ አሁን ያለውን የህዝቦችን ማንነት ለመረዳት ይረዳናል። ሌላኛው ታሪክ የምንማርበት ምክንያት ለውጦችን ለማወቅ ነው። ለምሳሌ እዚህ እንዴት ደረስን የሚለውን ነገር ለማወቅ አሁን የደረስንበት ደረጃ ላይ እንዴት ደረስን ብሎ ለማወቅ ታሪክን ማወቅ በጣም በጣም ተገቢ ነው። አሁን ለምንድን ነው እንደዚህ ሆን ነው እዚህ ደረጃ ላይ ለምን ደረስን የሚለውን ነገር መረዳት የምንችለው ታሪክን ወደ ኋላ ሄደን ማየት የምንችለው ስንችል ነው። ያለበለዛ አሁን የሆንበት ነገር ድንገት መተን የተፈጠርን ፍጥረቶች አይደለንም፣ ወይ አሁን የተፈጠርን ከመሬት ድንገት የበቀልን ነገሮች አይደለንም። ስለዚህ እውነተኛውን ለማወቅ ከፈለግን አሁን እንዴት እዚህ ደረስን የሚለውን ነገር ለማወቅ ታሪክ ማጥናት ተገቢ ነው። ሌላው ማንነታችንን በደንብ ለመረዳት ይረዳናል። ለምሳሌ ሰዎች የራሳቸው የሆነ ማንነት ሊኖራቸው ይችላል። ማነህ አንተ የሚባለውን ነገር ራሳቸውን በይበልጥ ለሰዎች ለማስረዳት፣ ለመግለጽ ወይም ራሳቸውን ለመረዳት ይጠቅማቸዋል። ማንነት ሲባል መጠናት ያለበት መጀመሪያ ከራስ ነው አይደለ? እኔ ስሜ ማን ነው? ስምን ማወቅ። አንተ ማነህ የሚባለው ነገር የሚጀምረው ከራስ ስምህ ነው። መቼ ተወለድክ? በዚህ ዓመተ ምህረት ተወለድኩ። ከማን ተወለድክ? አያት ማን ነው? ቤተሰብ ማን ነው? በሚለው ነው መጀመሪያ የምንጀምረው ስለ ማንነታችን ጥናት ማለት ነው። ስለዚህ አንድን ሰው ራሱን ለመረዳት መጀመሪያ የሚጀምረው ከራሱ ማንነት ነው። ስለዚህ የራስን ሂስትሪ የራስን ታሪክ መጀመሪያ ቅድሚያ ሰጥቶ ማወቅ ተገቢ ነው። ከዛ እያሉ ነው እንግዲህ የራስን ማወቅ፣ ማህበረሰብን ማወቅ፣ ከዛ በኋላ ሀገርን ማወቅ፣ ከዛ በኋላ ደግሞ ጠቅላላ ዓለምን ያለውን ታሪክ ማወቅ ተገቢ ነው ወይም ማወቅ እንችላለን። ወይም ራሳችን ደግሞ በትክክል ለሰዎች ለማስረዳትና ለመግለጽ የራሳችን ታሪክ ማወቅ ተገቢ ነው። ሌላው ጥሩም ስነ ምግባር ያለው ልጆች እንዲኖሩን ማህበረሰብ እንዲኖረን ማድረግ ይቻላል። ጥሩ ስነ ምግባር ያለው ልጆች እንዲኖሩን ማህበረሰብንም ለመፍጠር ታሪክን ማስተማር ይጠቅመናል። በጣም ይሄ ወሳኝ ነገር ነው። ጥሩ ማህበረሰብ ማውጣት በጣም ወሳኝ። ቤተሰብ ወይ ወላጅ ከሚፈልገው አንዱ ልጁ መልካም ልጅ እንዲሆን ጥሩ ልጅ እንዲሆንለት ነው የሚፈልገው። ስለዚህ ያንን መልካም የሆነ ልጅ ለማፍራት ወይም መልካም ልጅ እንዲኖረን ከፈለግን ታሪካቸውን ማስተማር ያስፈልጋል። ማንነታቸውን ካወቁ፣ ታሪካቸውን ካወቁ መልካም የሆነ ልጆችን ለቤተሰብም ለወላጅም እረፍትን የሚሰጡ ልጆችን እንዲኖሩን ማድረግ ይችላል። ብዙ ሰው አሁን እንደዚህ አይመስለውም። ብዙ ሰው ታሪክን በማስተማር ልጆችን የሚቀይር ያለ አይመስለውም። ግን ታሪክ በጣም ይህንን ከሚያደርገው ነገር በጣም ወሳኝ ነው እና በአንድ ወቅት አልበርት አንስታይ የተናገረው ነገር አለ። ልጅህ ጥሩ እንዲሆንልህ ታሪክን እና የተረት መጽሐፍቶችን አንብብለት ይላል። አሁንም ደግሞ የበለጠ ጥሩ እንዲሆን እንደ ልጅህ አሁንም ታሪክንና የተረት መጽሐፍቶችን አንብብለት ይላል። እንግዲህ አንስታይ የተባለ ሳይንቲስት ነው። ይሄንን ምክር ሲሰጥ ወይም ሳይንስ ተማሩ ወይ ሂሳብ ተማሩ ወይ ፊዚክስ ተማሩ ወይ ኬሚስትሪ ተማሩ አላለም። ያለው ታሪክና የተረት መጽሐፍቶችን አንብቡላቸው ነው ያለው። ስለዚህ ምን ያክል ታሪክ ወይም እነዚህ የተረት መጽሐፍቶች የልጆችን አእምሮና ስብዕና እንደሚገነቡ የሚያሳይ ነው። እንግዲህ በአንድ ሀገር ደረጃ ስናይ ሀገራት ለምንድን ነው ለዜጎቻቸው ታሪክን የሚያስተምሩት ቢባል መልካም የሆነ ዜጋ እንዲፈጠር ነው። ስለዚህ መልካም የሆኑ ዜጋ ሀገራቸውን የሚወዱ ለሀገራቸው መስዋዕት ለመክፈል የሚነሱ በቀላሉ ሀገራቸውን አሳልፈው የማይሰጡ ዜጎችን ለመፍጠር ካስፈለገ ታሪክ እንዲማሩ ማድረግ ነው። ዛሬ ኢትዮጵያ ውስጥ እንደዚህ አይነት ችግር የተፈጠረው በቀላሉ ሀገራቸውን አሳልፈው ለባዕዳን የሚሰጡ ሰዎች የተፈጠሩት ታሪክ የማያውቁ ስለሆነ ነው። ታሪክ ቢያውቁ ኖሮ ምን ያክል ለነሱ ዛሬ ስለመኖራቸው የተከፈለው መስዋዕት ስለሚያዩ ያንን አያደርጉትም ነበረ። ግን ስለማያውቁ ምን ያክል መስዋዕት እንደተከፈለላቸው ስለማያውቁ ነፃነት ምን እንደሆነ ስለማያውቁ በቀላሉ ለባዕዳን ሀገራቸውን አሳልፈው የሚሰጡ ሆነዋል። ከትልቅ ባለስልጣን እስከ ትንሽ ድረስ ዛሬ ሀገሩን አሳልፈው ለመስጠት ለገንዘብ፣ ለጥቅም
ብሎ የሚሰጥ ትውልድ የተፈጠረው ታሪካቸውን በሚገባ ባለማወቃቸው ነው። ምን ያክል ለሀገሪቱ የተከፈለ መስዋዕት ባለመረዳታቸው ነው። በዚህ የመጣ ነው። እንግዲህ ሌላው ታሪክ መማር የሚያስፈልገን ዋና ምክንያት ዛሬ የደረስንበት ችግር ከኋላ የተሰራ ስህተት ስላለ ነው። ወይም ዛሬ የደረስንበት ወይም ዛሬ ያለንበት መልካም ሁኔታ ከኋላ የተሰራ ጥሩ ነገር ስላለ ነው። ስለዚህ ዛሬ ለደረስንበት ችግር መፍትሄ ለማምጣት ከፈለግን ወደ ኋላ የተደረገው ስህተት አለ ማለት ነው። ስለዚህ ያን ስህተት ማወቅ ወይም ያን ስህተት ማረም ስንችል ነው ለዛሬ የደረስንበት ችግር መፍትሄ ማምጣት የምንችለው። ለምንድን ነው ኢትዮጵያውያን በታሪክ ትልቅ ቦታ የነበረን ሰዎች ለምንድን ነው እንደዚህ የወደቅ ነው? ምን ሆነን ነው? ምን ተፈጥሮ ነው የሚለውን ከታሪክ ነው መረዳት የምንችለው። ያን ታሪክ የማያውቅ ሰው ምንም ቢሆን ለሀገሩ መፍትሄ ማምጣት አይችልም። አሁን ለደረሰበት ችግር መፍትሄ ማምጣት አይችልም። ስለዚህ በቅድሚያ ስለዛ ሀገር፣ ስለዛ ማህበረሰብ ታሪክ ማወቅ አስፈላጊ ነው። ለዛ ማህበረሰብ መፍትሄ ለማምጣት የሚቻለው ማለት ነው። ለምሳሌ አንድ ሰው ታሞ ወደ ሐኪም ቤት ቢሄድ መጀመሪያ ዶክተሩ የሚጠይቀው የዛ የበሽተኛውን ታሪክ ነው የሚጠይቀው። ከዚህ በፊት እንደዚህ ታመህ ታውቃለህ ወይ? ከዚህ በፊት የነበረ በሽታ አለ ወይ? ከዚህ በፊት የነበረ ነገር ወይም አልፎ ተርፎ ከቤተሰብ ሁሉ እንደዚህ አይነት ችግር ቤተሰብ ላይ ደርሷል ወይ ብሎ ወደ ኋላ ጥናት ያደርጋል ማለት ነው። ስለዚህ ልክ እንደዛ ሁሉ ለአንድም ሀገር መፍትሄ ለመፍጠር የሚቻለው ወደ ኋላ ሄዶ የዛ ሀገር ታሪክ ማወቅ ሲቻል ነው። እንግዲህ ከዚህ በፊት ስለ ታሪክ አስፈላጊነት ከጻፉ ሰዎችን አነብላችኋለሁ። አንደኛው እንግዲህ አባ ጋስፓሪ የተባሉ የኢትዮጵያን ታሪክ የጻፉ ግለሰብ ናቸው። እሳቸው ከጻፉት ላይ የተናገሩትን አነባለሁ። የመላውን ዓለም ታሪክ ማወቅ በጣም ይጠቅማል። ይሁን እንጂ ይህ ነገር ለሁሉ የሚቻለው አይደለም። ይልቁንም ለጥናት ብዙ ጊዜ የሌላቸው ሰዎች በጣም ያስቸግራቸዋል። ዳሩ ግን የገዛ አገሩን ታሪክ ማወቅ የግድ አስፈላጊ ነው። አለበለዚያ ከብዙዎች ሴቶች ማህል እናቱን ለይቶ እንደማያውቅ ልጅ መሆን ነው። እንደዚሁም ማለት የአገሩን ታሪክ የማያውቅ ሰው እናቱን በማያውቅ ልጅ ይመሰላል። የእያንዳንዱ ሀገርኛ ሰው ህዝብ ዋና ግቡ አገሩ ማፍቀር፣ አገሩ ማገልገል ነው። አገርን የማፍቀርን ግብ ከእግዚአብሔር ትእዛዝ ውስጥ ማድረግ ይቻላል። እግዚአብሔር ትእዛዝ በምድር ላይ ረጅም ዕድሜ ታገኝ ዘንድ አባትህንና እናትህን አክብር ይላል። እዚህ ላይ እግዚአብሔር ማፍቀርና ማክበር የሚያዘን የወለዱንን ብቻ ሳይሆን ዳሩ ግን የተወለድንበትን የአያቶቻችን ተረፈ አጽ በውስጡ የያዙትን አገር ደግሞ ነው። ዳሩ ግን የተወለድንበትን የአያቶቻችን ተረፈ አጽ በውስጡ የያዘውን አገርም ነው። ሰው ሁሉ የፍልስፍና መሰረት ያውቃል። የማያውቁትን መውደድ አይቻልም። ስለዚህም የአገሩን ታሪክና ጽፈተ ምድር ወይም ጂኦግራፊ መልካም አድርጎ ያወቀ እንደሆነ እሱ ማፍቀር ማገልገል ይችላል ይሉናል። እንግዲህ ይሄ ጥሩ ያለ መልእክት ነው። እንግዲህ ታሪክን ለመማር የአንድን ሀገር ታሪክ ወይም አንድን ሀገር መውደድ የምንችለው የዛችን ሀገር ታሪክ ማወቅ ስንችል ነው። አንድ ሰው እናቱን የማያውቅ ከሆነ እናቱን ሊወዳት አይችልም። ስለዚህ ሀገሩንም የማያውቅ ሰው ሀገሩን ሊወድ አይችልም። ስለዚህ በቅድሚያ በተለይ እንደ ኢትዮጵያ ያለ ታሪክ በጣም ወሳኝ የሚሆነው ኢትዮጵያውያን ዛሬ ለደረስንበት ምን ያክል መስዋዕት እንደተከፈለን ማወቅ ይገባናል ማለት ነው። ሌላው እንግዲህ ስለ ኢትዮጵያውያን የተነገረ ነው። ምን ያክል በአሁን ሰዓት ያለን ኢትዮጵያውያን ታሪካችንን እንደማናቅ የሚያሳይ መልእክት ነው። ከዚህ ቀጥሎ የማነበውን ጽሑፍ ያገኘሁት
የገሃነብ ደጆች ፕሮቴስታንታዊ ጅሃድ በኢትዮጵያ ተዋህዶ ላይ ሲፋፋም ከሚለው በሱ ባለው በለጠ ከተጻፈው መጽሐፍ ላይ ገጽ 33 ላይ ሲሆን እንዲህ ይላል። በተጻራሪው እኛ ኢትዮጵያውያን ታሪካችንን አናውቅም። እንኳን የውድቀት ታሪካችንን የድል ታሪካችንንም አናውቅም። ታሪክን ያላወቀ ደግሞ የማስታወስ ችሎታውን በበሽታ ወይም በእርጅና ያጣ ሰውን ይመስላል። ማንነቱን አያውቅም። የማስታወስ ችሎታውን ያጣ ሰው ሚስቱን ቢያይ ማነሽ አንቺ ሊል ይችላል። ሰው የአሁኑን ማንነቱን ጭንቅላቱ ውስጥ በተመዘገበ የእውቀት ሀብት ወይም ኢንፎርሜሽን ላይ ነው የሚመሰረተው። ታዲያ ይህ የእውቀት ሀብት ስራ ሲያቆም ሰውም መስራት ያቆማል፣ ማንነቱን ያጣል። የጋራ ታሪኩን የማያውቅ ግለሰብ ህዝብም እንዲሁ ነው። ታሪክን የማያውቅ ሰው በቀላሉ በጠላት ይጠቃል፣ በራሱ አይኮራም። ጠላቶቹ ድሮ የሰሩትን ደባ ስለማያውቅ አሁን የሚሰሩበትን ተንኮል ከታሪክ አንጻር ካለፈ ልምድ አንጻር ሊያገናዝብ አይችልም። ታሪኩን አያውቅም። አባቶች ቅድመ አያቶቹ ከወራሪዎች ጋር ያደረጉትን ፍልሚያ እንዴትስ እንዳሸነፉ ስለማያውቅ ዛሬ በትናንትናው አባቶቹ ገፊ ጠላቶች ተገፍቶ ከገባበት አጣብቂኝ ለመውጣት መላው ይጠፋል ይላል። ይሄ በጣም በጣም ወሳኝ የሆነ መልእክት ነው። በጣም ወሳኝ የሆነ መልእክት ነው። ምክንያቱም ዛሬ ላለንበት ዋና ችግር ምክንያቱ ታሪካችንን አለማወቃችን ነው። ዛሬ ለዚህ ነው ታሪክ የማያውቁ ሰዎች ስለበዙ ነው መፍትሄ ማምጣት ያልቻልነው። በአልዛሚር በሽታ የተጠቃ ሰው ማን ጠላቱ እንደሆነ ማን ወዳጁ እንደሆነ መረዳት አይችልም። በምን ያውቃል? ለምን እንኳን እንደዛ እንደሆነ አያውቅም። ለምሳሌ አደጋ ደርሶበት ከሆነ አእምሮውን ያጣው በምን እንኳን አእምሮውን እንዳጣ ማስታወስ አይችልም። ስለዚህ ነው ማስታወስ ማለት ታሪክ ማለት ማስታወሻ ነው። አንድን ሀገር እንደ አንድ ሰው ብናይ አገሪቱ ውስጥ የተከማቸ ማስታወሻ ወይም ታሪክ ማለት የተከማቸ እውቀት ማለት ነው። እውቀት እኮ ሁሌም ፓስት ነው፣ የኋላ ነገር ነው፣ የኋላ ታሪክ ነው አይደል? ሁሌ የምንማረው እኮ የኋላውን ነው። እውቀት የምንለው እሱን ነው። ወደፊትማ ከኋላው ተነስተን እኮ ነው፣ በውስጣችን በተከማቸ ማስታወሻ ተነስተን እኮ ነው መፍትሄ የምናመጣው፣ ወደፊት ምን ይሆናል ብለን የምንሰራው ማለት ነው። ስለዚህ እያንዳንዱ ህይወታችን ሁሉ መረጃዎችንም እየሰበሰብን ያ ነው እውቀት የሚባለው። ስለዚህ ያንን ካጣን እውቀት የለንም። ስለዚህ የዛን ሀገር የጋራ እውቀት የጋራ ታሪክን ማወቅ ያችን ሀገር ማወቅ እና ለዛች ሀገር መፍትሄ ማምጣት የሚችሉትም የኢትዮጵያን በእውቀት የሚያውቋት ኢትዮጵያውያን ናቸው። እውቀት አንድን ሀገር የምናውቅበት ደግሞ ዋናው 70% የሚይዘው ታሪክን ማወቅ። ስለዚህ ያ ነው ችግሩ። ስለዚህ ነው ታሪክን መማር የሚያስፈልገው። ሌላ በተጨማሪ እኔ በአካል ያየሁትን ልጆችን ሳስተምር በዚህ በሰሜን አሜሪካ ልጆችን ሳስተምር ታሪክን በጣም በጣም ነው የሚፈልጉት። ምክንያቱም ብዙዎቻችን ኢትዮጵያ ውስጥ ስንኖር በህይወታችን ውስጥ ሳናስበው ከማህበረሰባችን የተማርነው ነገሮች ይኖራሉ፣ ሳናስበው ማለት ነው። እና እነዛ ነገሮች ይጠቅሙናል ለጥንካሬ፣ ለጉብዝናችን ወይም ለዛሬ ሰብዕናችን በጣም ጠቃሚ የሆኑ ነገሮች አሉ። በውጭ ያሉ ልጆች ግን ይሄን አያገኙ። በተለይ ደግሞ በዚህ በሰሜን አሜሪካኖች ታሪካቸውን የሚያስተምሩት ከ4ኛ ክፍል ጀምሮ ነው። ለዛው ቀደም ብሎ ከኪንደር ጋርደን በሀገራቸው የሚከበሩትን በዓላት በደንብ እንዲያውቁ ያደርጓቸዋል። ከ4ኛ ክፍል ደግሞ ከሳይንስ ጀምሮ ትምህርት ጋር ወይም ከተለያዩ የትምህርት አሰጣጥ ጋር ስለ ሀገራቸው ታሪክ በደንብ እንዲያውቁ ያደርጓቸዋል። በዛ ውስጥ ኢትዮጵያውያን ወይም የኢትዮጵያውያን ልጆች በአሜሪካን ታሪክ ውስጥ ምንም ሚና የላቸውም። ማለት ቤተሰቦቻቸው በዛ ውስጥ ምንም ሚና የላቸው በአሜሪካ ታሪክ ውስጥ። ይሄ በዛ ታሪክ ውስጥ ለአሜሪካ ውስጥ ላሉ ዜጎች በተለይ ለነጩ ማህበረሰብ
የራሱን ሮል ሞዴሎች ወይም ሂሮዎች ወይም ይሄን መሆን እፈልጋለሁ የሚል ዜጋ እንዲፈጠር ያገኛሉ እነዛ ልጆች። ምክንያቱም አያት ቅድመ አያቶቻችን ነው ይሄን የሰሩት፣ አሜሪካን የሰሩት ወይ አሜሪካን እንደዚህ ያደረጓት ብለው ስለሚያስቡ እነሱም ነገ የተሻለ ነገር ለመስራት እንዲነሳሱ ያደርጋቸዋል። ሌላው ህብረተሰብ ግን እዛ ውስጥ ታሪኩን ስለማያገኘው፣ በተለይ እንደ ኢትዮጵያውያን ያሉ ዜጎች ስለማያገኙት የራሳቸውን በማንነት ቀውስ ውስጥ ይገባሉ። አሁን የማንነት ቀውስ ለኛ ያ ችግር አይደለም። ምክንያቱም ኢትዮጵያ ውስጥ ላደግን ሰዎች ምንም አናውቀውም። ቀውስ ይሁን አይሁን እንኳን አናውቀውም። ስለዚህ ነው ለሀገራችን ዋጋ ያልሰጠንበት ምክንያት እኮ ስለማናውቀው። ግን በውጭ ሀገር ልጆቹ የማንነት ቀውስ አለባቸው። ማንነታቸውን አያውቁ፣ ሮል ሞዴል የላቸው፣ ለምን እንደሚኖሩ አያውቁ፣ ምን ማድረግ እንዳለባቸውም አያውቁ። ስለዚህ ብዙዎቹ ልጆቹ የተለያዩ ችግር ውስጥ ሲገቡ ወይም ዲፕረስ ሲሆኑ ወይም ትምህርት ያለመማር ፍላጎት፣ ችላይ ማለት፣ ራስን መጥላት እዚህ ደረጃ ይደርሳሉ ልጆቹ። ብዙ ሰው ግን ይሄን አያውቅም። እኛ የምናየው ምንድን ነው? እኛ ከዛ ስንመጣ ተቸግረን የመጣንበትን ነገር ነው። የኑሮ ሁኔታ አስጨንቆን የመጣን አለ፣ ተገፍተንም የመጣን ሊኖር እንችላለን። ግን የተሻለ ኑሮ እናገኛለን ብለን የመጣን አለን። ያን ነገር አግኝተነዋል ሊሆን ይችላል። ሰርተን የምንፈልጋቸውን ነገር አግኝተን ሊሆን ይችላል። የምንፈልገው ቤት ከሆነ የምንፈልገው መኪና ወይም እነዚህ የምንፈልጋቸው ኑሮዎች የተመቸ ኑሮ አግኝተን ሊሆን ይችላል። ግን ያ ማለት ለልጆቹ ግን ሌላ ነው። የኛ አይደለም እነሱ ችግራቸው፣ የኛ ያለንብን ችግር አለ። ምክንያቱም እኛ ማንነታችን እናውቃለን፣ ባህላችን እናከብራለን፣ የፈለግነውን ነገር እናደርጋለን። እነሱ ግን በዛ ውስጥ መዋሃድ ያቅታቸዋል። ማለት በእኛ በራሳችን ወደ ኢትዮጵያውያን ማንነት የሚያውቁት ነገር ስለሌለ የማወቅን ፍላጎት የላቸውም። በዚህ ሀገር ደግሞ የዚህ ሀገር የትምህርት ሲስተም በራሱ ያገላቸዋል። ሌሎች ዜጎችን ማለት እንደ ኢትዮጵያን ያሉ ዜጎችን ያገላቸው በዚህ በሀገር ባለቤትነት ውስጥ ምንም አይነት ቦታ የላችሁም ስለሚላቸው፣ ስለዚህ የራሳቸው ማንነት ስለማያውቁ ቀውስ ውስጥ ይገባሉ። ያ ነው ትልቁ ችግር። ስለዚህ እነዚህ ልጆች ታሪካቸውን ወይም ኢትዮጵያዊ ታሪክ ማንነታቸውን ሲነገራቸው በጣም በጣም ደስተኞች ናቸው። እኔ እንዳየሁት በጣም ደስተኞች ናቸው። የሚፈልጉትን ነገር እንደማያገኝ ልክ መሬት ውሃ የተጠማ መሬት የደረቀ መሬት ልክ ዝናብ ሲዘንብበት የሚሰማው አይነት ስሜት ወይም ውሃ የተጠማ ሳር ሊሆን ይችላል፣ ተክሎች ሊሆን ይችላሉ። ልክ ዝናብ ሲመጣ እንዴት እንደሚለመልሙ የታየ ነው እና በእነሱ ላይ የሚታየው ደስታ ልነግራችሁም አልችለው ነው። በጣም ደስተኞች ናቸው። ለዛም ሌላ ነገር ከሚማሩ ብዙ ጊዜ ጥረት ይደረጋል። የመጽሐፍ ቅዱስ የቤተ ክርስቲያን ትምህርት እነዚህ ያውቁታል። መጽሐፍ ቅዱስ ጥናት ማለት ባይብል ስተዲ አሜሪካ ውስጥ ይታወቃል። ሰንዴይ ስኩልስ፣ ሰንበት ትምህርት ቤት የመጣውም ከነሱ ነው እና ይሄ በጣም የታወቀ ነገር ነው። በዚህ ብቻ ለውጥ ይመጣል ብሎ ብዙ ሰዎች የሚያስባሉ። በጣም ግን ወሳኙ በተለይ ለወንዶች ልጆቻችሁ በጣም ወሳኝ ነገር ታሪክን መማር ነው። ምክንያቱም ወንዶች የተለየ አይነት ግንዛቤ ያላቸው ናቸው። በተፈጥሯቸው የተሰጣቸው ኃይል አለ። ስለዚህ በተለይ ለወንዶቹ ታሪክን ማወቃቸው በጣም የሚሰጣቸው ትልቅ ኢነርጂ ነው። ለዚህ ነው በአሜሪካን ሀገር በተለይ ወንዶች በጣም የተጎዱ ናቸው። ኢትዮጵያውያን የወንድ ልጆች ማለት ነው። በጣም የተጎዱ ናቸው። በጣም ይሰለቻቸዋል፣ ወይ ወደ ወንጀል ውስጥ ይገባሉ። ማንነታቸው በሌላ ማንነት መተካት ይፈልጋሉ፣ ወይም ኢትዮጵያዊ ማንነታቸው በሌላ ማንነት በተጨቆነ ማንነት ውስጥ ይገባሉ። ነፃ የነበሩትን ህዝቦች፣ ባርነት የማያውቃቸውን ህዝቦች ራሳቸውን ከሌላ አሶሲየት ያደርጋሉ፣ ወይም ከአፍሪካን አሜሪካን ጋር አሶሲየት ያደርጉና ራሳቸውን እንደነሱ አድርገው ማየት ይፈልጋሉ። ምክንያቱም ሰው ልጅ ሁሉም ጊዜ የሚከተለው ነገር የሚያየው ነገር ይፈልጋል። ስለዚህ እኛ ስለ ራሳችን ማንነግራቸው ከሆነ ስለ ራሳቸው ማንነግራቸው ስለሆነ እነሱ የራሳቸው ማንነት መፈለግ ይጀምራሉ፣ ወይም በሌላ ማንነቶች ራሳቸውን ይደብቃሉ። ለምንድን ነው እንደዚህ ማትሆነው? ለምን እንደዚህ ብለ መከራችንን እንበላለን። እኛ ያልተገነዘብነው ነገር ታሪካቸውን ባለማወቃቸው የተፈጠሩ ችግሮች ናቸው። አሜሪካ ውስጥ ምን አይነት ማህበረሰቦች ናቸው ሰክሰስ ሆነው የሚኖሩት ብንል የአይሁድ ማህበረሰቦች ናቸው። የአይሁድ ማህበረሰብ ማለት ታሪካቸው
በስነ ስርዓት ማንነታቸው ለልጆቻቸው እያስተማሩ የሚያሳድጉ ናቸው። እነሱ በአሜሪካ ውስጥ ቶፕ የሆነውን ቦታ፣ ትልቁን ቦታ፣ የኢኮኖሚውን፣ የፖለቲካውን ሁሉን ተቆጣጥረዋል። ምክንያቱም ለምን? ስለ አሜሪካን ታሪክ ስላስተማሯቸው አይደለም እንደዛ የሆኑት። ቤተሰቦቻቸው የራሳቸው ማንነት ታሪካቸውን እያስተማራቸው ስላሳደጓቸው ነው። እንደ ኢትዮጵያ ደግሞ ያለ ታሪክ በምድር ላይ የለም። እንደ ኢትዮጵያ ትልቅ ሀገር የለም፣ ሊኖርም አይችልም። በታሪክ ማለት በታሪክ ሀብት እንደ ኢትዮጵያ የሚሆን የለም። እሱን አሁን ወደፊት እናየዋለን። እንግዲህ ከዚህ በፊት ተነግሮ ያልተነገረውን ታሪክ ነው የምታውቁትና ወይም የምትማሩት ወይም እኔ የምነግራችሁ ማለት ነው። ምክንያቱም እኔ ልምትድ አላረግም። ሁሉንም የተነገረውን ነገር ነው አምጥቼ እዚህ ጋር ማቀርብ። አባቶቻችንም ያስተማሩንን አባቶቻችንም የጻፉትን ታሪክ አምጥተን ስለሆነ የዛኔ በደንብ እናየዋለን። ከዚህ በፊት ያልተነገረው እና ለልጆች በጣም የሚጠቅም ነው። አሁንም ትንሣኤያችን ሊመጣ የሚችለው አንደኛው በእውቀት ነው። ማወቅ ደግሞ የሚቀድመው ራስን ማወቅ ነው። ታሪክን፣ ማንነትን ማወቅ ነው። መፍትሄም ለሀገራችንም ከእንደገና ለልጆቻችንም ለተፈጠሩ ችግሮች፣ አእምሯቸው ላይ የተፈጠረው ባርነት፣ ለሚሰማቸው የዝቅተኝነት ስሜት መፍትሄ የሚሆነው ታሪካቸው፣ ማንነታቸው እንዲያውቁ ማድረግ ነው። በተለይ በውጭ ሀገር የሚኖሩ ልጆች ማለት ነው። እንግዲህ ታሪክ ለምን እንማራለን? በዚህ ትንካልን ወደ ኢትዮጵያ ታሪክ ከመጀመራችን በፊት አንድ ማወቅ ያለብን ነገር አለ። ስለ ኢትዮጵያ ታሪክ ለማንበብ ወይም ስንፈልግ ብዙ ሰዎች ወይም ለማንበብ ፈልገው ወይም ለማወቅ ፈልገው የሚገጥማቸው ችግር አለ። ምንድን ነው የሚገጥማቸው ችግር? ይሄኛውን ሳነበው ይሄን ከዚህኛው ጋር ይጋጭብኛል፣ ይሄን ሳነበው ይሄ ይሆንብኛል፣ ይሄን ደግሞ ሳነበው እዛና የተለያየ ይሆንብኛል፣ ከማየው ነገርና ከሚሰማው ነገር ጋር ደግሞ በጣም የተጋጨ ይሆንብኛል እና ብዙ ስትጀምሩት ውስብስብ የሚሆንባችሁ ነገሮች ወይም የሚገጫጩ ነገሮች አሉ። ይሄንን መፍትሄ ለማምጣት በቀላሉ መፍትሄ ለማምጣት መጀመሪያ ስለ ኢትዮጵያ የተጻፉ ታሪኮች በማን ተጻፉ፣ በመቼ ተጻፉ የሚሉትን ማየት ተገቢ ነው። ወይም ስለ ኢትዮጵያ የተጻፉ ጽሑፎችን መለየት፣ ቅድም እንዳልኩት በማን እንደተጻፉ፣ መቼ እንደተጻፉ እና ለምን እንደተጻፉ፣ በምን ምክንያት በምን አነሳስቷቸው ነው የጻፉት የሚለውን ማየት ያስፈልጋል። እንደዛ ከሆነ በእነዛ መለየት ከቻልን በቀላሉ የኢትዮጵያን ታሪክ መረዳት እንችላለን። ወይም የሚፈጠሩት ከአንዱ መገጫጨት ወይም ከአንዱ የመሰለን መገጫጨቶች በቀላሉ ማስወገድ ይችላል። ከራሳችን ሁላ የሚያጋጩ ናቸው አንዳንዶቹ። ማለት በሕይወት ልምድ ወይም አሁን ከደረስንበት ማንነት ጋር የሚጋጩ ሁሉ አሉ። ከማንነታችን ጋር ወይም ልንቀበላቸው ይሄ ምክንያታዊ ሆኖ ልንቀበላቸው የማንችላቸው ወይም ልንውጣቸው የማንችላቸው ነገሮች ይፈጠሩብናል። ስለዚህ ያን ታሪክ ከማንበብ ይልቅ መተውን ነው የምንመርጠው፣ ወይም ለማወቅ ያለን ጉጉትን ራሱ እንዲቀንስ ነው የሚያደርገው። ስለዚህ እነዚህ ችግሮች እንዴት ተፈጠሩ የሚለውን እናያለን። መጀመሪያ የኢትዮጵያ ታሪክ በጥንት ግሪካውያን ወይም ጥንታውያን ጽሑፎች የተጻፉ መጽሐፎች አሉ። በጥንት የግሪክ ምክንያቱም በአውሮፓ እንግዲህ ሲቪላይዜሽንንም ወይም ስልጣኔን ተጀመረ ብለው በአውሮፓ ውስጥ ማለት ከዛ በፊት በመካከለኛው ምስራቅ ኢትዮጵያን ጨምሮ የነበረ ስልጣኔ ነበር፣ ጥንታዊ የሆነው ስልጣኔ ማለት። ከዛ በኋላ የግሪኩ ነው እንግዲህ የሚታወቀው እና ጥንታዊ የግሪክ ጸሐፍቶች የጻፏቸው ስለ ኢትዮጵያ መጽሐፍቶች አሉ። እነዚህን አንድ እንበላቸው። የጥንት ሮማውያን የጻፉት መጽሐፍቶች አሉ። ከግሪክ ሲቪላይዜሽን በኋላ እንግዲህ ወደ አውሮፓ ሄደው የሮም ሲቪላይዜሽን ነው እና እነዚህ ሮማውያን የተጻፉት ስለ ኢትዮጵያ የጻፉት ጽሑፎች አሉ። እነዚህ ግሪክ እና የሮማን ጸሐፊዎች የጻፏቸው እነዚህም በአንድ እናያቸዋለን። ሁለተኛው የመጽሐፍ ቅዱስ ታሪክ ነው። መጽሐፍ ቅዱስ ላይ ስለ ኢትዮጵያውያን የተነገረው ታሪክ አለ። ይሄን በሁለተኛ መንገድ እናስቀምጠው።
መጀመሪያ በጥንት የግሪክና የሮም ጸሐፊዎች አንድ ወይም የአረብ ጸሐፊዎችም አሉ በመካከለኛው ምስራቅ የተገኙ ስለ ኢትዮጵያውያን በባቢሎን ውስጥ የነበሩ ሰዎች ስለ ኢትዮጵያውያን የጻፉ ጽሁፎች አሉ። የጥንት ግብፃውያን ስለ ኢትዮጵያውያን የጻፉት ጽሁፎች አሉ። እነዚህን የጥንት ታሪኮችን አንድ ላይ እናርጋቸው። ሁለተኛው በመጽሐፍ ቅዱስ የተገኘ የተጻፈ ስለ ኢትዮጵያውያን የተነገሩ የተጻፉ በሁለት እናስቀምጡ። ሶስተኛ ራሳቸው ኢትዮጵያውያን ስለ ኢትዮጵያ የጻፉ ወይም ኢትዮጵያውያን አባቶች በብራና ወይም በተለያዩ ነገሮች ጽፈው ያስቀመጧቸው ስለ ራሳችን የጻፉት ታሪኮች በሶስተኛ እናስቀምጡ። በአራተኛ ደረጃ አርኪኦሎጂስቶች ከጊዜ በኋላ ስልጣኔ ሲመጣ ያው አርኪኦሎጂስቶች በቁፈራ በተለያዩ በሚገኙ በተቀመጡ ሐውልቶች ላይ በተቀረጹ ጽሁፎች ላይ በተቀረጹ ስዕሎች ላይ ከመሬት በሚወጡ የተለያዩ በድንጋይ ላይ በተቀረጹ በተለያዩ ነገሮች ብቻ ከሚገኙ ጥናቶች እንዲሁም ከዲኤንኤን ጥናቶች አርኪኦሎጂ ጥናቶች አንዱ በአሁን ሰዓት በጣም በተለይ ነገሮችን ቀላል እያደረገ ያለው የዲኤንኤን ውጤት ነው። የዲኤንኤን ውጤት በአሁን ሰዓት ለታሪክ ትልቅ ድጋፍ እያደረገ ነው፣ እውነቱን ለማወቅ ማለት ነው። ምክንያቱም ዲኤንኤን ከጥንት ከወጡ አጽሞች እና ከሞቱ በፍርስራሽ ከሞቱ አጽሞች ላይ የሚወሰዱ የዲኤንኤን እንትኖች አሉ። እነዚህ በጣም የሚረዱ ናቸው። ስለዚህ እነዚህ በአራተኛ ደረጃ እናስቀምጣቸው የአርኪኦሎጂ ጥናቶች ማለት ነው። ይሄ የዲኤንኤን ጥናቶች አንድ ላይ እናርጋቸው የሳይንሳዊ ጥናቶች ስለሆኑ እንግዲህ እነዚህ አራቱ እናያለን። እነዚህ አራቱ ያየናቸው እነዚህ የጻፏቸው ወይም እነዚህ ያስተላለፏቸው መረጃዎች አንድ አይነት ናቸው፣ የሚጋጩ አይደሉም እርስ በርስ። የጥንቱ የግሪክና የሮም ጸሐፊዎች ወይም የአረብ ጸሐፊዎች የጻፉትና መጽሐፍ ቅዱስ የሚለው አርኪኦሎጂ ጥናትና ዲኤንኤን የሚለው መረጃ ኢትዮጵያውያን ስለ ኢትዮጵያ የጻፉት በብራናቸው ጽፈው ያስቀመጡት በፍጹም አይጋጭም። ልዩነቶች ቢኖሩ ተፈጥሯዊ የሆኑ ልዩነቶች ናቸው። ታሪክ ነው የምናወራው። 4000-5000 ታሪክ የኢትዮጵያ ታሪክ ከስነ ፍጥረት ነው የሚጀምረው። ከዛ ጀምሮ ስናይ ወይም ከዛ ሰምሮ የተጻፉ ነገሮችን ስንመዘግብ ስናነብ ምንም የሚያጋጫቸው ነገር የለም። ሌላው የቅኝ ገዢዎች ታሪክ ጸሐፊዎች የጻፉት መጽሐፍ ነው። አለመታደው እነዚህ ለብቻ ስለ ኢትዮጵያ የጻፉት አሉ። ከ15ኛው ክፍለ ዘመን ጀምሮ ኢትዮጵያውያን አጥኚዎች እየመጡ የጻፏቸው ያስቀመጧቸው አሉ። እነዚህ የጻፏቸው ጽሁፎች አሉ። አለመታደል ሆኖ በኢትዮጵያ ውስጥ በትምህርት ሲስተም ውስጥ የመጣው የእነዚህ ትምህርት ነው። ምክንያቱም በኋላ ላይ ትምህርት ቤትም ብለው መጀመሪያ ተፈሪ መኮንን ትምህርት ቤት ከዛ በኋላ የአዲስ አበባ ዩኒቨርሲቲ ብለው ትምህርት የጀመሩትና ማስተማር የጀመሩት የኢትዮጵያንም ታሪክ ብለው የመጡት እነዚህ አውሮፓውያን ጸሐፊዎች የጻፉትን ነው ይዘው የመጡት። ይሄኛው ከነዚህኛዎቹ ጋር ከመጀመሪያ ካነሳናቸው የተቃረነ ሆኖ እናያለን። ስለዚህ ብዙ ጊዜ ችግር የሚፈጠረው እነዚህኞቹን የአውሮፓውያን ታሪኮችን የጻፉትን አንብበን ወደ እነዚህኞቹ ወደ ጥንታዊ ግሪኮች ሲመጣ ሁለቱ ይጋጩብናል። እነዚህ የቅኝ ገዢዎች የጻፉትን ጽሑፍ ይዘን ወደ ኢትዮጵያውያን ጸሐፊዎች ስንመጣ ይጋጭብናል። እነዚህ የቅኝ ገዢዎች የጻፉትን ይዘን ወደ አርኪኦሎጂስቶች ጥናትና ውጤት ጋር ስንመጣ ይጋጭብናል። እነዚህ የቅኝ ገዢዎች የጻፉትን ጽሑፍ ይዘን በመጽሐፍ ቅዱስ ጋር ስንመጣ ይጋጭብናል። ወይም ከዲኤንኤን ውጤት ጋር ስናይ ይጋጭብናል። ያ ነው አሁን ትልቁ ችግር የተፈጠረው። ለምሳሌ ስለ ክብረ ነገስት ስናይ እነዚህ ቅኝ ገዢዎች ክብረ ነገስትን በፍጹም አይቀበሉም ጭራሽ። በእነዚህኞቹ ግን ስናይ መጽሐፍ ቅዱስ ስናይ ክብረ ነገስትን ድጋፍ ያደርጋል። እንግዲህ ክብረ ነገስት የተጻፈው በጥንት በኢትዮጵያውያን ጸሐፊዎች ናቸው የተጻፈው። ከግብፅ ምናምን ይላሉ። ግብፅ የማን ነበርና ነው?
ግብጽ ውስጥ መቼ ነው አረቦች የመጡት? በኋላ እኮ ነው። ግብጽ ውስጥ የነበሩት ኢትዮጵያውያኖች ናቸው። እሱ እናያለን። አሁን አርኪኦሎጂስት የሚለን ይሄ ነው። ለዚህ ነው ችግሩ። እነዚህ ሳይንሳዊ የሆኑ አርኪኦሎጂስት ጥናቶች የሚያሳየን አረቦች ዘግይተው የመጡ ኢትዮጵያውያን በግሪክ ውስጥ በግብጽ ሲቪላይዜሽን በሙሉ የሚያሳየን አርኪኦሎጂ እዛ ላይ የሚታዩት ሐውልቶቹ፣ ስዕሎቹ ራሳችንን ማየት እኮ እንችላለን። የሚያሳዩን ሁሉ ኢትዮጵያውያን እንደሆኑ ነው። እነዚህኞቹ ግን አይደለም የሚለው የቅኝ ገዢዎች አስተማሪዎች ማለት ነው። ሊያደርጉም አይችሉም፣ ቅኝ ገዢዎች ናቸው። ስለዚህ ክብረ ነገስትም እንደዚሁ የሚጋጭብን ለዛ ነው፣ አይቀበሉትም። እነዚህ ግን በመጽሐፍ ቅዱስን ይደግፍልናል። የክብረ ነገስትን አርኪኦሎጂስቶች ይደግፉልናል። በኋላ እንግዲህ ታቦተ ጽዮንን ፍለጋ ተብሎ የተጻፈው አርኪኦሎጂስት መሰረት የደረገ ታሪክ ነው እንጂ ቅኝ ገዢዎችን ይዞ አይደለም የመጣው። የአርኪኦሎጂ ጥናቶችን ይዞ ነው የመጣው። አሁን ከዛ በኋላ የምናያቸው በግላቸው እየወጡ የሚጻፉ መጽሐፎች ናቸው። እንግዲህ እነዚህ የአርኪኦሎጂስት ጥናቶችን የጥንት የግሪክ ጸሐፊዎችን፣ የጥንት ሮም ጸሐፊዎችን፣ የጥንት በአረብኛ የተጻፉ በአይሁድ ሁሉ የተጻፉ አይሁዳውያን የጻፉት ሁሉን ታሪኮችን እያመጡ ሲያገናዝቡ ነው እንግዲህ የምናገኘው እንጂ በትምህርት ውስጥ አናገኘው። ለምሳሌ ታቦተ ጽዮኑን ፍለጋ የሚለው የጥናታዊ ጽሑፍን የሚመስል የታሪክ ጽሑፍ በትምህርት ሲስተም ውስጥ አናገኘም። ዱርሴላ የጻፈችውን መጽሐፍ አሜሪካዊት የሆነች የታሪክ ተመራማሪና ጋዜጠኛ የነበረች የጻፈችው መጽሐፍ በትምህርት ሲስተም ውስጥ አናገኘው። ጆን ባልዲዮ የተባለ ስለ ኢትዮጵያ ፕሪሂስትሪ ኔሽን ብሎ የጻፈ አሜሪካዊ በ19ኛው ክፍለ ዘመን የጻፈውን የሰውዬ ጽሑፍ በኢትዮጵያ በትምህርት ሲስተም ውስጥ አናገኘው። ምክንያቱም ማስገባት አይፈልጉም። የግሪክ ጽሑፎችን፣ አርኪኦሎጂ ጥናቶችን የመሳሰሉትን በዚህ በኢትዮጵያ ውስጥ በፈጠሩት በቅኝ ገዢዎቹ የትምህርት ሲስተም ውስጥ ማግኘት አንችልም። ማስገባትም አይፈልጉም። ለዚህ ነው ሁለቱ ናቸው እየተጋጩ ያሉብን። የቅኝ ገዢዎቹ ከራሳችን ጋር የሚጋጭ ነው ራሱ። የቅኝ ገዢዎቹ ታሪክ ከራሳችን ስብዕና ጋር ከራሳችን ማንነት ጋር የሚጋጩ ናቸው። ለምሳሌ ክብረ ነገስትን አይቀበልም የዚህ የቅኝ ገዢዎቹ ታሪክ ጸሐፊዎች ማለት ነው። እንግዲህ ይህንን ስናይ ከኛ ማንነት ጋር ከምንኖርበት ህይወት ጋር የሚመሳሰል አይደለም። ምክንያቱም በሕገ ኦሪት የሚሰሩ ስራዎች ክርስትናም እንኳን ተቀብለን በህይወት የምንኖራቸው ነገሮች አሉ። ለምሳሌ ልጆቻችን በ7 ቀን እናስገርዛለን፣ ቅዳሜን ሰንበት አድርገን እናከብራለን። ስለዚህ ኢትዮጵያውያን ወይም በቤተ ክርስቲያን ወይም በታሪክ ኢትዮጵያውያን ከጻፉት የሚነግሩን በህይወት የምንኖረውን ነገር ነው እንጂ እንድንቀበል የሚያደርገን እነሱ የሚሉት እውነት ነው ብሎ ለመቀበል ይከብደናል። ስለዚህ ለዚህም ነው ከህይወታችን ጋር ራሱ ካሳለፍነው ታሪክ ጋር ራሱ በቅብብሎሽ ይዘናቸው ከመጣናቸው ትውፊቶች ጋር ራሱ የሚጋጩ ናቸው እነዚህ የቅኝ ገዢዎች ታሪክ ብለው ትምህርት ብለው ይዘው የመጡትን ማለት ነው። ስለዚህ ይህን ስናይ አንድ ሰው ኢትዮጵያውያን በተለይ ታሪክም ማወቅ ከፈለገ እነዚህ ነገር ለይቶች ማወቅ ያለ ሲያነብም የማንን ነው እያነበብኩ ያለው? እነዚህ ቅኝ ገዢዎች ታሪክ የጻፉትን ነው እያነበብኩ ያለሁት ወይስ የጥንት ጽሑፎችን ነው እያነበብኩ ያለሁት ብሎ ማየትና መገንዘብ ያስፈልጋል። እና ይሄ በተለይ ቶሎ ለመረዳት ይረዳናል፣ ቀላል ይሆንልናል ሁሉ ነገር። በተለይ ወደ ኋላ ሄደን ማንበብ አለብን። ይሄ በትምህርት ሲስተሙ ላይ ወይም በትምህርት ሲስተም ውስጥ የመጣው በአካዳሚ የመጣው በአብዛኛው የተሳሳተ ነው። ሁሉም እያልኩ አይደለም፣ በአብዛኛው ወይም ከቅርብ ጊዜ ያለው ነው። ብዙ ጊዜ እየተመሳሰለ በተለይ ራሳቸው መጥተው ያዩት ነገር ስለሆነ ተቀራራቢነት አለው ማለት ኢትዮጵያውያን ከጻፉትም ጋር በ15ኛው ክፍለ ዘመን ፖርቹጊዞች መጥተዋል። ከዛ በኋላ ያሉ ታሪኮች አውሮፓውያን በጣም ይመላለሱ ነበረ። የሃይማኖት አስተማሪዎቻቸው ይመጡ ነበረ እና እነሱ የጻፏቸው ታሪኮች አሉ። ስለዚህ ከዛ በኋላ ያለው ነገር ብዙ ልዩነት የለውም። ከዛ በፊት ያለው ነው እንግዲህ እነሱ መቀበል የማይፈልጉት ወይም የእኛን ታሪክ ይዘው መቀበል አይፈልጉም። ስለዚህ የታሪክ ሽሚያ አለ ማለት ነው። ይሄን እንዴት እንደሆነ ወደፊት እናየዋለን። እንግዲህ ለምንድን ነው
ይሄን መቀበል የማይፈልጉበት ምክንያት የጥንት ግሪክ የጻፉትን ጽሁፎች ሙሉ ለሙሉ መቀበል አይፈልጉ ወይም በትምህርት ሲስተም ውስጥ እንዲገቡ አላደረጉም። አልተማርነውም። በትምህርት ቤት ውስጥ እንዲካተት አላረጉትም። የሌሎች የአርኪኦሎጂ ጥናቶች ምርምሮችን እነዚህን በትምህርት ሲስተም ውስጥ እንዲካተቱ አልተደረገም። የቅርብ ጊዜ እንኳን ታሪኮች በጣም የሚገርመው ነገር በጣም የቅርብ ጊዜ እንኳን ታሪኮች በትምህርት ውስጥ እንዲገባ አይፈልግም። በተለይ ቅኝ ገዢዎችን ላይ ተጽዕኖ ይፈጥራል ያሉትን ታሪኮች አውጥተዋቸዋል። ለምሳሌ በቀላሉ የሁለተኛው የጣሊያን ጦርነት በትምህርት ሲስተም ውስጥ የለም። የሁለተኛው የጣሊያን ኢትዮጵያን የወረረችበት ታሪክ የ5 ዓመት ታሪክ ነው። እነዛ በትምህርት ተከተን ትምህርት ውስጥ እንዲሰጥ አልተደረገም። የአድዋ ጦርነት ታሪክ በሚገባው መጠን እንድንማረው አልተደረገም። እንኳን የጥንቱን ቀርቶ ማለት ነው። ለዛውም የጥንቱን ተጠቅመው የሚያሳስተንን የሚያለያየንን ነገር ነው የጻፉት። እንዴት እንደጻፉት ወደፊት በደንብ የምናየው ይሆናል ማለት ነው። ስለዚህ እኔ ከዚህ አንጻር ተነስቼ ነው እንግዲህ የኢትዮጵያን ታሪክ በተለይ ብዙዎቻችን የማናቃቸው የጥንት አርኪኦሎጂስቶች የጻፏቸውን የጥንት ኢትዮጵያውያን የጻፏቸውን በመጽሐፍ ቅዱስ ላይ የተጻፉትን እነዚህን ነው እንግዲህ እያነሳን የዲኤንኤን ውጤቶችን እና እነዚህን ስናይ በደንብ የበለጠ ይረዳናል። በተለይ በኢትዮጵያ ውስጥ የተሰራውን ሴራ በደንብ ማየት እንችላለን ማለት ነው። እንግዲህ በዝርዝር ወደፊት የምንማራቸው ነገሮች አንደኛ ስለ ኢትዮጵያ ስም ይሆናል እና ስለ ኢትዮጵያ ጂኦግራፊ ይሆናል። ጂኦግራፊ ማለት ግዛት፣ የኢትዮጵያ ግዛት እስከምን ነበረ፣ እስከምን ድረስ ነበረ የሚለውን እናያለን ማለት ነው። ሌላ ሁለተኛ ኢትዮጵያ የሰው ልጅ መገኛ የተባለችበት ምክንያት ምንድን ነው እና ይህንንም እናነሳለን። ኢትዮጵያ በመጽሐፍ ቅዱስ የሚለውን እናነሳለን። አራተኛ ስለ ኢትዮጵያ ፊደላትና ግዕዝ ቋንቋ ጥንታዊነት እንማራለን። ግብጽ ላይ ስለነገሱ ኢትዮጵያውያን እና ስለ ጥንታዊ ኢትዮጵያውያን ዋና ከተማ መረዊ እነሱ እናነሳለን። ስለ ጥንታዊ የኢትዮጵያ ዋና ከተማ አክሱም እናነሳለን። ስለ ዛጉዌ ስርወ መንግስት ንጉሥ ላሊበላ ቤተ መቅደስ ስለሱም እናነሳለን። ስለ መካከለኛው ዘመን የኢትዮጵያ ታሪክ ስለ ግራኝ መሐመድ ወረራ እናነሳለን። ስለ ጎንደር መንግስት እናወራለን። ከዛ ቅርቡ እንግዲህ ስለ አጼ ቴዎድሮስ እናነሳለን። ስለ አጼ ቴዎድሮስ፣ ስለ አጼ ሚኒሊክ፣ ስለ አድዋ ጦርነት እናነሳለን። እንግዲህ ከቅርብ እስከ ስለ ልጅ ኢያሱ፣ ዘውዲቱ፣ ቀዳማዊ ኃይለ ሥላሴ ድረስ ያለውን ታሪክ እያነሳን እነጋገራለን። በተለይ እዚህ ውስጥ ብዙ ጊዜ ፖለቲከኞች የሐሰት ፖለቲከኞች የሚጠቀሙባቸው እውነተኛ ፖለቲከኞችም አይባሉ። ምክንያቱም ፖለቲካ መፍትሄ ፈጣሪ ነው እንጂ ችግር ፈጣሪ አይደለም። ግን ኢትዮጵያ ውስጥ የተነሱት ፖለቲከኞች ኢትዮጵያን ለኢትዮጵያ ሕዝብ መፍትሄ ይዘው የመጡ አይደሉም። ስለዚህ ፖለቲከኞችም ሊባሉ አይችሉም። የቅኝ ግዛቶችን ፍላጎት ለማስፈጸም የመጡ ናቸው። ስለዚህ እነዚህ የቅኝ ገዢዎችን ትርክት ይዘው የሐሰት ትርክት ይዘው ነው ኢትዮጵያ ፖለቲካ ይሄ ነው ብለው ይዘውብን የመጡትና ስለዚህ እሱን ከማቃናት አንጻር ከመጀመሪያው ጀምሮ ያሉትን ነገሮች እነጋገራለን ማለት ነው። ጥያቄ ካላችሁ ጥያቄያችሁን መላክ ትችላላችሁ። አስተዋይ ሚዲያ በሚለው ዩቱብ ስር ሁል ጊዜ ከላይቭ ከተላለፈ በኋላ የተላለፈውን በአስተዋይ ዩቱብ ላይ እለጥፈዋለሁ። እዛ ስር አስተያየታችሁን ወይም ጥያቄያችሁን ማቅረብ ትችላላችሁ። ለዛ መልስ ይዤ እመጣለሁ ማለት ነው። እንግዲህ መልካም ቆይታ። ሰላም ሁኑልኝ።